የሚባለው ንሳቤ ጽንሰ ሐሳብ ኮስሞሎጂካል ናውሌጅ ነው። ራሱ ኢየሱስ እኮ የዛሬ እኮ ሐሳብ እኮ አይደለም። አንዱ ኃጢአትም የሚባል ነገር ስለሌለ ዳርክነስ ነው ፎርስ ነው ብለው ስለሚያስቡ እውነት ያልኩት ነገር እውነት ነው። እኔ እውነት ያልኩት ነገር ለሌላው ደግሞ ምን ይሆናል? ሐሰት ይሆናል። ከነ ሰቅራጥስ ከነ ፕላቶ ጊዜ ጀምሮ ማለት ከዛም በፊት እውነት እንዴት ናችሁ ቅዱሳን? እንዴት ናችሁ ወገኖች? እንግዲህ በየሳምንቱ የተለያየ ሐሳብ ያነሳን እየተጓዝን ያለነው እንግዲህ በመናነሳቸው ሐሳቦች ምን ያህል ተጠቀማችሁ እናንተ እንግዲህ ኮሜንት አድርጉ። እንግዲህ ላይክም ሼርም አድርጉ ከተጠቀማችሁ ማለት ካልተጠቀማችሁ ሼርም ላይክም ማድረግ አይጠበቅባችሁም። ግን ከተጠቀማችሁ ጠቅሞናል ካላችሁ ለሌላ ሰው እንዲጠቅም ላይክ ብታረጉ ሼር ብታረጉ እና ደግሞ ሰብስክራይብ ብታረጉ ጥሩ ነው ማለት ነው። ዛሬ ትንሽ ፕሮሞሽን ሰርቼ ነው እንግዲህ እየጀመርኩ ያለሁት ማለት ነው። እና የተለያየ ሐሳቦች ያነሳል ነው። ዛሬ እውነት ምንድነው? እንግዲህ አሁን ባለንበት ዘመን አንድ ነገር ይባላል ሰርቺንግ ኦፍ ዘ ትሩዝ ይባላል። እውነትን መፈለግ ማለት ትልልቅ እንግዲህ ይሄን እውነትን በመፈለግ ወይም እውነት በሚባለው ሐሳቤ ላይ የተለያየ ትልልቅ ሰዎች ከነ ሰቅራጥስ ከነ ፕላቶ ጊዜ ጀምሮ ማለት ከዛም በፊት እውነት ይፈልጋል። ምክንያቱም ይባላል ለምሳሌ ከነ ሰቅራጥስ ከነ ፕላቶስ በፊት ትልልቅ ፈላስፋዎች ነበሩ ይላሉ። ግማሹ ፍልስፍናው ምንጭ ከኢትዮጵያ ነው ይላሉ፣ ከዛ ከግብጽ ነው ይላሉ፣ ምናምን ይላሉ። ማለት መጨረሻ የለውም አንነውን ነው ማለት ትሩዝ ፍለጋ የሚሉት ነገር አለ። ለምን እውነትን ታውቃላችሁ መጽሐፍ ቅዱስም እንደሚል እውነትን ታውቃላችሁ እውነትም አርነት ያወጣችኋል እውነትም ያድናችኋል ስለሚል ሰዎች እውነትን ይፈልጋሉ። ስለዚህ ይሄ እውነት ምንድነው ነው ማለት አሁን እውነትን ለመፈለግ እውነት ምንድነው? እውነት ከየት ይፈለግ? እውነትስ ከየት ይገኝ አይደል? አሁን ይሄ ነው እንግዲህ ትልቁ ነገር። አንደኛ የምንፈልገውን ነገር ማለት እውነት ዝም ብሎ ምንድነው የሚባለው ምናባዊ ከሆነ እውነት ዝም ብሎ ከሆነ አሁን ቃሉ አለን ወርዱ አለን ትሩዝ የሚባል ወይም እውነት የሚባል ነገር አለ ቃሉ አለ። ግን ሪሊ what does it mean አይደለ? እውነት እሱን ራሱ አላግባባንም። ለምሳሌ በእውቀት ዓለሞቹ ለምሳሌ እውነት ምንድነው ሲባል ሁለት ያው እንግዲህ ሁለት ዊንጎች አሉት ሜጀርሊ ዊንጎች ምን ይላሉ? አንደኛው እውነት ሪሌቲቭ ነው፣ አንጻራዊ ነው፣ ሳብጀክቲቭ ነው፣ ግላዊ ነው ይላል። አንዳንዱ ደግሞ ኖ እውነት ኦብጀክቲቭ ነው፣ አንጻራዊ አይደለም ያለ ከኔ ኤክስፒሪየንስ ከኔ እውቀት ከኔ አንደርስታንዲንግ ውጭ የሆነ በራሱ ኤግዚስት ያደረገ በኔ ምልከታ ያላስገኘሁት ነገር ነው ማለት ይሄ እውነት ማለት it should be universal መሆን አለበት ትሩዙ it can be applicable wherever ሲሆን መሆን አለበት። ስለዚህ በሰው ስሜት በሰው እውቀት በሰው ፐርሴፕሽን በሰው አንደርስታንዲንግ ምንም ያደርግ ፐርሲቭ የሚደረግና እንዲህ ነው የሚባል ሳይሆን ራሱ በራሱ የተገኘ ነው ብሎ የሚል አንድ ዊንግ አለ። ሌላው ዊንግ ደግሞ ኖ እንደሱ የሚባል ነገር የለም ማለት እውቀትና ትሩዝን ሪሌቲቭሊ ወይም ምንድነው ኢንተርቼንጀብሊ ስለሚጠቀሙበት ነው። እና የለም ሳብጀክቲቭ ነው። እኔ እውነት ያልኩት ነገር እውነት ነው። እኔ እውነት ያልኩት ነገር ለሌላው ደግሞ ምን ይሆናል? ሐሰት ይሆናል ብሎ ከሳብጀክቲቭ አንጻር ማለት ንጽረተ ዓለማችን ውስጥ ወይም ደግሞ ፓራዳይማችን ውስጥ ወይም ደግሞ ወርልድ ቪዋችን ውስጥ እያንዳንዱ አንጻራዊ ነው የሚል ምልከታ ከመጀመሪያው ጀምሮ የሰው ልጆች በሁለት ጎራ ተከፍለው እየተከራከሩ የመጡበት ሐሳብ እንደሆነ እናውቃለን። በተለይ ደግሞ አሁን now in the post modern era በምንለው በዚህ post modern era ውስጥ ደግሞ more of truth ከምን ከመሆኑ ኦብጀክቲቭ ከመሆኑ more of subjective ነው ወደሚለው ግላዊ ነው ወደሚለው አንጻራዊ ነው ወደሚለው ነገር በጣም እየተገፋን ያለው ማለት ነው ያለው። አሁን እውነት ለኔ እውነት የሆነ ነገር
በቃ እውነት ነው። ዳዝ ኖ ማረር ሃው ወዘር ምንም ሜዠርመንት ምንም ፓራሜትር ልናስቀምጥለት አያስፈልግም እውነት ነው ማለት ነው ብለው ምን ያደርጋሉ ይወስዳሉ ማለት ነው። ሪሊ ምንድነው እውነት? አሁን ለኛ እውነት ምንድነው? ምክንያቱም እውነት ልንፈልግ ነው። እውነት ነው አርነት የሚያወጣው እየተባለ ነው። እውነትን ሰው ሲያቅ ፍሪደም ይወጣል። ከምንድነውስ ነፃ የሚወጣው ማለት ከታሰረበት እንግዲህ አንዳንዱ ኃጢአትም የሚባል ነገር ስለሌለ ዳርክነስ ነው ፎርስ ነው ብለው ስለሚያስቡ አንዳንዱ ምንም የለም ዳርክነስ የሚባል የለም ኢሉዥን ነው ፍርሃታችን ብቻ ነው አእምሮአችን ክሬት ያደረገው ፊር ነው ይላሉ። ግን እንደዛም ሆኖ ትሩዝ ለመፈለግ ይነሳሉ። ትሩዝ ምንድነው? what is the truth አይደለ? what is truth? እሱን ነው የምናወራው ዛሬ። ትሩዝ ምንድነው? ትሩዝ ምንድነው? እኔ ነግሬያቸዋለሁ። የኔ ሶርሴ ባይድ ማረገው መጽሐፍ ቅዱስ ላይ ተመስርቼ ነው። መገለጥም ይሁን መገለጥም አይሁን እናንተ ደስ እንዳላችሁ አንደርስታንድ አድርጉት ወሰዱት። ግን ለኔ እውነት ማለት ካየኋቸው ከተመለከትኳቸው ከተገነዘብኳቸው ካነጻጽርኳቸው ትንሽ ነገሮች በጣም በምንድነው አንባቢ አይደለሁኝም ብዙ ሪሰርቸር አይደለሁኝም። ግን ትንሽዬ ለማየት ከሞከርኳቸው እና እድሜም ከነገረኝ ለኔ ትሩዝን ከመጽሐፍ ቅዱስ የተገኘው ትሩዝ ግን ለኔ በልጦብኛል። ያም እውነት ኦብጀክቲቭ ነው። ያም እውነት ኢየሱስ ክርስቶስ ነው። ትሩዝ ኢየሱስ ሲጠየቅ እውነት ምንድነው ሲባል እውነት እኔ ነኝ ነው ያለው። ለመጀመሪያ ጊዜ እውነት ከኢየሱስ ክርስቶስ በፊት እውነት የሆነ ትምህርት ነበር። እውነት የሆነ ኮንሴፕት ነበር። እውነት ስለሆነ ነገር ያለ መረጃ ነበር። መረጃው ከመረጃው ጋር እየተነጻጸረና እየተወዳደረ በአመክኖ በሪዝኒንግ በመንለው በራሽናሊቲ በመንለው ምን እየተደረገ ቴስት እየተደረገ እየተጠየቀ ፊሎሶፊካሊ ፊሎሶፋይድ እየተደረገ ነገሩ ከነገር ጋር ተነጻጽሮ ነው ይሄ ትክክል አይደለም ይሄ ትክክል ነው እየተባለ ነበር የሚወሰደው። አሁን መጣና ኢየሱስ እውነት እኔ ነኝ አለ። he claimed that truth is me እውነት እኔ ነኝ አለ። እውነት እኔ ነኝ አለ ማለት ይሄ ቦልድ ክሌም ነው። ይሄ በጣም አስቶኒሽንግ ክሌም ነው ማለት ልብ ብላችሁ ተመልከቱ። ኢየሱስ የመጣበት ኢራ ባይ ዘ ዌይ እኛን ሊመስለን ይችላል አሁን። ምክንያቱም እኛ አሁን ይሄ ኢንፎርሜሽን ኤጅ ላይ ስላለን ኢንፎርሜሽን በተች ክሊክ ስለሚገኝ እጃችን ላይ እና ብዙ ዕውቀቶች ያወቅን ይመስለናል። ባይ ዘ ዌይ ኢየሱስ የነበረበት ጊዜ ዕውቀት አሁን ብዙዎቹ እኛ አሁን እናውቃቸዋለን የምንላቸው ዕውቀቶች በዛ ጊዜ የነበሩ ዕውቀቶች ናቸው። ምንም አሁን እኛ የምናውቀው አዲስ ናውሌጅ የለም። በቃ አዲስ ናውሌጅ የሚባሉት ነገሮች ያሉት በምን ኤሪያ ነው? በዚህ በሳይንቲፊክ የሆነ ኤሪያ በኢንቬንሽን ይሄ ማለት በመፍጠር በክህሎት ኤሪያ አዳዲስ ዕውቀቶች አሉ። ምክንያቱም አሁን እኔ የምቀረጽበት ከፊት ያለ ቪዲዮዎች፣ ስልኮች፣ የጦር መሳሪያዎች፣ ብሌኖች፣ መኪናዎች ይሄ ፈጠራ የምንላቸው ነገሮች አብዛኞቹ ኢንቨንት ተደርገዋል። ግን ይሄ ፊሎሶፊካል በሆነው ፐርስፔክቲቭ ትሩዝን በመፈለግ ዳይሜንሽን እና ልክ ግን እናንተ እኮ እነ አርስቶትል እነ ፕላቶ እኮ እነ ሶክራተስ እኮ የሚያወሯቸው እኮ ኮንሴፕቶች እኮ በጣም እኮ የሚገርሙ ኮንሴፕቶች እኮ ናቸው የሚያወሩ። እነሱን እኮ ነው ዛሬ ዩኒቨርሲቲ እኮ ስለ ፊሎሶፊ የምንማረው እኮ እነሱ ላይ ተመስርተው እኮ ነው ሌሎች ፊሎሶፈሮች ትልልቅ ፊሎሶፈሮች እኮ ፊሎሶፋይድ እኮ የሚያደርጉት እኮ ምንም እኮ ማለት ከዛ ደግሞ ትልቁ እንግዲህ ፊሎሶፊ የሚባለው ከዚህ ከ16 ምናምን በኋላ 17ኛው 18ኛው ክፍለ ዘመን ላይ የነበሩ ናቸው ትልልቅ ፈላስፋዎች እንግዲህ የመጡት። እነሱ ሁሉ ፍልስፍናዎች አይተናል። እኛ አሁን ባለንበት ዘመን እንደ እውነት እንነጋገርና እስኪ ማን ነው አዲስ ሐሳብ የሚናገር? አዲስ ሐሳብ ማን ነው የሚናገር? ሁሉ አሁን የምንላቸው በሙሉ ትናንት የተባሉ አይደሉም። ዋይ ለምን እንዋሻለን? ዋይ ዊ ዲሲቭ ራሳችንን እናረጋለን። አንድም ሰው እኔ አሁን አዲስ ሐሳብ፣ አዲስ አመለካከት፣ አዲስ መፍትሄ ይዤ መጥቻለሁ የሚለውን ሐሳብ በሙሉ አዲስ ነው። ምንድነው? አርምሞ ነው አዲስ። የጽሞና የሚባለው ኮንሴፕት ሜዲቴሽን ነው አዲስ። እሺ በፍጥረት ነገርን ማወቅ
ፍጥረታዊ መሆን ነው አዲስ። እነዚህ ሁሉ ሐሳቦች የተባሉ ሐሳቦች አይደሉ? የተነገሩ ሐሳቦች አይደሉ? እንደውም በደንብ ዴቨሎፕ የተደረጉ ሐሳቦች አይደሉ? አይደል? በእውቀት መዳን ወይም ይሄ ኖስቲክ የሚባለው እሳቤ በእውቀት መዳን ማለት መዳን የሚዳነው ሰው የሚድነው በእውቀት ነው። እውቀት ነው የሚያድነው። ነፍስ ካለ እውቀት ትሆን ዘንድ መልካም አይደለም። ነፍስን ሊያድናት የሚችለው እውቀት ነው። ነፍስ በእውቀት ከሆነች ነው ፊቷ የሚያበራው የሚል እሳቤ አዲስ ሐሳብ ነው አይደለ? ቢንግ ኖስቲሲዝም መሆን እኮ ኖስቲክ መሆን እኮ ማለት ናውሌጅ፣ ኖስቲሲዝም ማለት ናውሌጅ ማለት አይደል? ኖስቲክ እኮ እሳቤዎች እኮ በጣም ኮንስትራክተድ ሆነው እኮ ዴቨሎፕድ ሆነው እኮ ሁለተኛው ሶስተኛው ክፍለ ዘመን ላይ እኮ በደንብ እኮ የነበሩ የዳበሩ ኮንሴፕቶች እኮ ናቸው። በሆነ ምክንያት ጠፍተዋል እንጂ የዳበሩ ኮንሴፕቶች እኮ ናቸው አይደል? ክራይስትን እኮ እንደ ኮስሞቶሎጂክ ናውሌጅ መውሰድ ክራይስት የሚባለውን እሳቤ ጽንሰ ሐሳብ ኮስሞሎጂካል ናውሌጅ ነው ራሱ። ኢየሱስ እኮ የዛሬ እኮ ሐሳብ እኮ አይደለም እኮ ኢየሱስ እኮ he discovered that he is Christ የሚባለውን ሐሳብ አወቀ። he discovered that God መሆኑን ተረዳ እና እንጂ ኢየሱስ ክርስቶስ እኮ አምላክ አልነበረም። ኢየሱስ ክርስቶስ እኮ በፍጥረቱ በቨርቹ እኮ በመገኘቱ እኮ ሰው ነው። while he is walking in the journey he discovered that he is Christ መሆኑን ዲስከቨር አደረገ እኮ የሚለው እኮ ሳቤ እኮ ወገኖች ዛሬ የተገኘ እኮ ሳቤ እኮ አይደለም እኮ ወገኖች አይደለም። ይሄ እኮ ሁለተኛው ሶስተኛው ክፍለ ዘመን ላይ እኮ እንደውም የጥንት አባቶቻችን ምን ይሄ ሄረሲ ነው ብለው እኮ ምን ያደረጉት ያገለሉት እኮ ሐሳብ እኮ ነው እኮ። ምናልባት ማንበብ ከቻለን የነ ቶማስን ምንድነው ቶማስ የሚባለውን የቶማስ ወንጌል የሚባለውን የማርያም መግደላዊት የሚባሉትን መጽሐፎች ጠፍተው ተገኝተዋል የሚባሉትን እኮ እሳቤዎች እኮ ብናያቸው እኮ በጣም እኮ ጥልቆች እኮ ናቸው እኮ። ዛሬ መጽሐፈ ሄኖክ ምናምን የሚባሉት እኮ መጽሐፎችን እኮ ብናያቸው እኮ በጣም ሚስቲካል የሆነ ሚስቲሲዝም ያለባቸው በጣም የበዛባቸው እኮ ጽንሰ ሐሳብ ያላቸው ነው። አሁን ከረንትሊ ማን ነው እስኪ ቦልድሊ እኔ ማስበው ሐሳብ በጣም አዲስ ሐሳብ ነው፣ ልዩ ሐሳብ ነው፣ የተለየ ሐሳብ ነው። አሁን እግዚአብሔር በቃ ከሰማይ ጠብ አድርጎልኝ ነው፣ ድሮፕ አድርጎልኝ ነው፣ እሰ ኒው ሪቨሌሽን ነው የሚል ሰው እኮ ወይ እንደኔ አላዋቂ መሆን አለበት አላዋቂ መሆን አለበት። በቃ የእውቀት መጀመሪያ እኔ ነኝ ብሎ የሚያስብ ግብዝ መሆን አለበት እንጂ የትኛውም ነገር የምናወራቸው ነገሮች ያሉ ነገሮች ናቸው። ስለዚህ እውነትን አሁን ስንፈልግ ሰዎቹ ፈልጓል፣ ሰዎቹ ብለዋል፣ ሰዎቹ ስቴት አድርጓል። ወገኖች ማገላበጥ ነው የምትሉትን ነገር እስኪ በአእምሯችሁ የሚመጣውን ሐሳብ ሂዱና ፈትሹ ወደኋላ ሰርች አድርጉ። ይሄ ሐሳብ ነበር ወይ ስትሉ በጣም ዴቨሎፕ ሆኖ መቼ እንደሚታሰብ እነማን ያሰቡት እንደነበር እንዴት እንዳሰቡት እስከምን መጠን እንዳሰቡት ይነግሯቸዋል። እና ምንም አዲስ ሐሳብ እያሰባችሁ አይደላችሁም ብላችሁ ነው። ምንም ሐሳብ እያሰብን አይደለንም። ራሳችንን አናስት ራሳችንን አናስት እና እውነት ምንድነው? እውነት ኢየሱስ ክርስቶስ መጥቶ በግልጽ ነገረን። እውነት እኔ ነኝ አለ። እውነት ፐርሰን ነው ያልኳችሁ ነው ዛሬ። እውነት እኔ ነኝ። እውነት ስለሆነ ነገር የሚደረግ መብራራት አይደለም። ስለሆነ ነገር ማለት ውስጡ ያለውን መርህ፣ አሰራር፣ አደራረግ የሚተነትን ማለት አይደለም አለ ኢየሱስ ሲናገር። ትሩዝ ኢዝ አ ፐርሰን ነው። ምንድነው? ፐርሰኒፋይድ የሆነ ነገር ነው። እሱም እኔ ነኝ አለ። እኔ ነኝ ያለ። አሁን ይሄንን ነገር ነው አልዋጥልን ያለው። በየትኛውም ቤት ያለን ያልተዋጠልን ይሄንን ነው። ስለዚህ እኮ አሁን ምን ፍለጋ ላይ ነን ያለነው? እያንዳንዳችን ትሩስ ፍለጋ ላይ ነን ያለነው አይደል? አረ ጳውሎስ ሲናገር ምንድነው? ፍለጋ የሌለውን ፈለጉን ተከትለን ይላል። ሰርች የምናደርገው ክራይስት ሂምሰልፍ ነው ይላል። እሱ ይፈልግ የነበረው እርሱ እንዲገለጥለት ይፈልግ የነበረው የጸጋው ክብር ባለጠግነት እንዲረዳው ይፈልግ የነበረው አንድ ነገር ነው፣ ክርስቶስን ለማወቅ ነው፣ ክርስቶስን ለመረዳት ነው። ለሱ ለጳውሎስ ትሩዝ ኢዝ ክራይስት ስለሆነ ክርስቶስን በማወቅ ነው ነፃ የሚወጣው፣ ክርስቶስን በማወቅ ነው የሚዳነው፣ ክርስቶስን በማወቅ ነው ወደ እግዚአብሔር መልክና ሙላት ተደርሶ የሚሞላው። Christ is the center. Christ is everything. Christ is the wisdom of God ነው። Christ is the power of God ነው። Christ is the knowledge of God ነው። Christ is the treasure of God ነው። Christ is everything ነው ይላል። እሱ ይሄንን ይላል። ለምን? ኢየሱስም ስላለ እኔ እውነት ነኝ ካለ
በቃ ስለ እውነት ከሆነ ነፃ የሚያወጣው፣ እውነት ከሆነ የሚያድነው፣ እውነት ከሆነ የሚታደገው፣ እውነት ከሆነ የሚያስመልጠው፣ እውነት ከሆነ ነፍሳችንን የሚያድነው፣ እውነት ከሆነ ከጨለማ ወደ ብርሃን የሚያፈልቀን፣ እውነት ከሆነ እውነት ክርስቶስ ነው። አሁን ይሄን ማለት አሁን ባለንበት ዘመን አሳፋሪ ሆኗል። ክርስቶስ ማለት ኢየሱስ ክርስቶስ እንደማለት የሰዎች የሚናደዱበትም ኦፌንድድ የሚሆኑበትም ነገር የለም። ሰዎች ዛሬ በጅምላ ስም እግዚአብሔርን መጥራትን ይመርጣሉ። ማለት ሰዎች ሁሉ ሊድኑበት የተሰጠ ስም ኢየሱስ ሆኖ ሳለ ኢየሱስ ማለት ሰዎች አሁን ደብሯቸዋል፣ ሸክኳቸዋል፣ ይሸክካቸዋል። ምን ማለት ፈጣሪ ማለት ይቀላቸዋል። ጋድ ማለት ይቀላቸዋል። አምላክ ማለት ይቀላቸዋል። ዲቫይን ማለት ይቀላቸዋል። ኢየሱስ ማለት በጣም ሸካኪ ሆኗል፣ ደባሪ ሆኗል። ጎት ደው ዌስተርን እንግዲህ አሜሪካን ብትሄዱ ዌስተርኖቹ ዓለም ብትሄዱ ትናንትና ባክግራውንዳቸው ክርስትና ነው የሚባለው ዓለም ብትሄዱ ይደብራቸዋል። እኛም ሀገር ከጥቂት ዓመታት በፊት እንግዲህ ኢየሱስ ማለት በጣም ደባሪ ነበር፣ ሸካኪ ነበር። ኢየሱስ በማለታችን ተወግረናል። ኢየሱስ በማለታችን ተደብድበናል። ኢየሱስ በማለታችን ተባረናል። ኢየሱስ በማለታችን አይደለ? ኢየሱስ ማለት በጣም ሸካኪና ደባሪ ነገር እንደሆነ ተቆጥሯል። እና አሁን ደግሞ ያን ጊዜ ሪጀክትድ እና አንጠይቅም። ለምንድነው ሰዎች ኢየሱስ የሚለው ስም የደበራቸው? ለምንድነው ኢየሱስ የሚባለው ነገር ከምንድነው ከእውቀታችን ውስጥ ከጽንሰ ሐሳባችን ውስጥ ከምንኖርበት ኑሮ ውስጥ ማውጣት የተፈለገው? ልንጠይቅ እኮ ይገባናል። why they hate the name Jesus? why they don't like it? ለምንድነው? ልንጠይቅ እኮ ይገባናል። ልንጠይቅ ይገባናል። እኛ በተለይ ድነንበታል ምን ኢየሱስ የሚባለው ስም አይደለ? ኢየሱስ የሚባለው ስም ነፃ አውጥቶናል ብለን የምናምን ሰዎች ልንጠይቅ ይገባናል። why they hate? እስኪ አሁን ያለውን ታርጌት በሙሉ ተመልከቱ። እስኪ አሁን ታርጌቱ በሙሉ ተሰብስቦ አንድ ነገር ነው። ይሄ ኢየሱስ የሚባለው ይሄ ኢየሱስ ክርስቶስ የሚባለው ነገርን ማስወጣት ነው። እሱ ከሆነ ኦብጀክቲቭ ሊሆን ነው እንዳልኳችሁ። ኢየሱስ ከሆነ ትሩዝ ማዕከል ሊሆን ነው። ማንም ሰው ስለ እውነት ሲሆን እሱን ሊያውቅ ነው። እሱን ማወቅ ሊገደድ ነው። እሱ ብቻ ሊሆን ነው ማዕከላዊ ትሩዝ። ስለዚህ ይሄንን ማዕከላዊ ትሩዝ በማስወጣት ኢየሱስ የሚለውን በማስወገድ ከኢኩዌሽን ውስጥ ጠርጎ በማስወጣት ትሩዝን ሪሌቲቭ በማድረግ ማለት ማንም እንደወደደ ማንም እንደተሰማው ማንም ደስ እንዳለው በአእምሮ ውስጥ ወይም በልቡ የሚመጣው ለዚህ ይመስለኛል መጽሐፍ ቅዱስ ሐዋርያው ጳውሎስ በመጨረሻው ዘመን አንዳንዶች አለ የአጋንንትን ከመናፍስት እየሰሙ እውነትን ያጣምማሉ፣ ፐርቨርት ያደርጋሉ አለ፣ ይስታሉም አለ። እኔ አሁን የሚመስለኝ ያ ነው የሚመስለኝ። እንግዲህ የኔ ሃስቲ ጀነራላይዝ እንዳይሆን የኔ ኮንክሉዥን እንዳይሆን እዚህ ስቴትመንት ይሄን ለማውጣት ይመስለኛል ያልኩት ለዛ ነው። ግን እንደዛ ነው የሚመስለኝ። አሁን ኢየሱስ ነው ትሩዝ፣ ሌላ ምንም የለም ወገኖች። እንደው ድከሙ ካላችሁ የመድከም መብታችሁ የተጠበቀ ነው። I'm not here to bind you እንድትታሰሩ ለማድረግ አይደለም፣ እንዳትጠይቁ ለማድረግ አይደለም፣ እንዳትመረምሩ ለማድረግ አይደለም። መርምሩ፣ ፈትኑ፣ የተሻለውን ያዙ አይደለ የተባለው። እንመረምራለን፣ እንፈትሻለን፣ የተሻለውን እንይዛለን። ለዚህ ነው ጳውሎስ የምትመረምሩ ወይም ማንም ሰው አዲስ ሐሳብ አዲስ ትምህርት የሚያመጣ ቢሆን ምን ሊያደርግ? እግዚአብሔርን መምሰል፣ እግዚአብሔርን መፍራት እና ክርስቶስን ማክበር የሚችል መሆን አለበት የሚለው። ስለዚህ እውነት ክርስቶስ ነው። ከክርስቶስ ውጪ እውነት የለም። በጣም ያር ብላይንድ ነህ ሰው ሊለኝ ይችላል። አንተ ጽንፈኛ ነህ ሊለኝ ይችላል። አንተ ጠባብ ነህ ሊለኝ ይችላል። አንተ ሰውን ኢንካልኬት አታደርግም ሊለኝ ይችላል። አንተ የሰውን አስተሳሰቦች በሙሉ ምን ልታደርግ ልትገዛ የመጣ የአንደኛው ክፍለ ዘመን እሳቤን አይደለም ሞደርኒቶት የሚባለው የፖስት ሞደርኒዝም ልቅነትን፣ ጋጠወጥነትን፣ ስድነትን፣ መረንነትን የሚያራምድ እሳቤ ነው። እሱን እንደ ሰው እንዳያራምድ ልትከለክል ነው፣ ልትገድብ ነው ሊለኝ ይችላል። አይ እኔ የመገደብ ምንም አይነት ፍላጎት የለኝም። የመገደብ ምንም ሐሳብ የለኝም። የሚገርማችሁ ነገር ያቆመኝ ነው እንጂ እውነቱ እኔ አላቆመውም። ኢየሱስ ክርስቶስን አንተ እውነት ነህ በማለቴ እኔ አላቆመውም፣ እኔ አልደግፈውም።
የኔ ጌታ የኔ እውነት እኔ የምደግፈው አይደለም፣ የሚደግፈኝ ነው፣ የሚያቆመኝ ነው፣ የሚተክለኝ ነው፣ የሚመሰርተኝ ነው፣ ከሞት ወደ ህይወት ያመጣኝ ነው፣ ያሻገረኝ ነው። አምኜ አላቆመውም፣ አምኜ አልተክለውም። ዛሬም እንደዚህ እየተናገርኩ ምንም ማድረጉ አይደለም፣ በእኔ ንግግር የሚቆም አይደለም ወገኖች፣ አይደለም። ምጨውለት አምላክ የለኝም፣ ምጨውለት ትሩዝ የለኝም። እውነት ስለሆነ ስላዳነኝ ስለታደገኝ ግን አወራለሁ፣ ስለቀመስኩ ግን እናገራለሁ። this is what I say እናገራለሁ። እውነት ኢየሱስ ክርስቶስ ነው። እውነት ክርስቶስ ነው። ባይዘዌ ይሄንን በትክክል መናገር አለብን። ብዙ ሰዎች አሁን ክርስቶስ the mind of Christ ክርስቶስ ይላሉ። they don't want to say Jesus. ባይዘዌ ኢየሱስ ነው ራሱ ክርስቶስ። ኢየሱስና ክርስቶስ ሁለት ሐሳቦች አይደሉም፣ ሁለት ጽንሰ ሐሳቦች አይደሉም። God made Jesus himself Christ. ኢየሱስን ራሱን ነው ክርስቶስ ያደረገው። ክርስቶስ የሚባል ሌላ ጽንሰ ሐሳብ አይደለም። ኢየሱስ ፈልጎ ያገኘው ነገር አይደለም። ኮስሞሎጂካል ጋድ አይደለም፣ ናውሌጅ አይደለም። Jesus himself is Christ ነው። he himself is the appointed one ማለት ነው። Christ ማለት the appointed one ማለት መሳይ ማለት የተቀባው ማለት ነው። ማለት ቅባቱን አይደለም የሚያወራው፣ የተቀባ ማለት ነው። ማን ነው የተቀባው? ኢየሱስ ራሱ ነው የተቀባው። he himself is the truth, he himself is Christ, he himself is the appointed one። ለምንድን ነው appointed የሆነው? እኛን ለማዳን፣ እኛን ለመታደግ፣ እኛን ለማስመለጥ። እውነታችን ፐርሰን ነው፣ ፐርሰኒፋይድ የተደረገ ነገር ነው። ከዚህ ፐርሰን ጋር ሪሌት ማድረግ፣ ከዚህ ፐርሰን ጋር ፌሎሺፕ ማድረግ፣ ከዚህ ፐርሰን ጋር ህብረት ማድረግ ነው። እውነት አሁን ኢሉዥን አይደለም። እውነት አሁን የሆነ ኢሉሲቭ ነገር አይደለም። እውነት አሁን ብዙ ሰው እውነት የሚመስለው የሆነ መርህ፣ ለምሳሌ ግራቪቲ is a principle ነው። እንዴት ነው ግራቪቲ ፕሪንሲፕል የሆነው? ወደ ምድር በምድር እየተራመድን የምንሄደው because of the gravity ነው። ያ ግራቪቲ በሆነ እንግዲህ የግራቪቲ አጥኚዎቹ የፊዚክስ ሰዎች አጥንተው ግራቪቲ ይሄን ያህል 9.8 ምናምን ኒውተን ነው ወይም እንደዚህ ነው ብለው ነግረውናል። እና እሱ መርህ አለው፣ እንደዚህ ነው የሚሰራው። መሬት ከፀሐይ አኳያ እንደዚህ ሴንትሪፒታል የሚባል አለ፣ ሴንትሪፊጋል ፎርስ የሚባል አለ። አንዱ ካንዱ ጋር እየተሳሳበ እርስ በራሱ እንደዚህ ነው ብሎ ያጠናሉ። ያ ማለት ፍጥረት የሚሄድበትን ስርዓት ማወቅ፣ መረዳት፣ መገንዘብ እና ያንን ከተገነዘቡ በኋላ በተመሳሳይ መልኩና በተመሳሳይ ዑደት፣ ለምሳሌ መብራት አልነበረም፣ ጨለማ ውስጥ እንኖር ነበረ። የኤሌክትሪክን ህግ ሰዎች ሲያውቁና የኤሌክትሪክ እንዴት እንደሚሰራ ሲረዱ፣ እንዴት ጀነሬት እንደሚደረግ ሲያውቁ፣ በማግኔቲክ ፊልድ እንዴት ወደ ኤሌክትሪካል ፊልድ እንደሚቀየር ሲያውቁ ያንን ማድረግ የሚችል ኢንስትሩመንት ሰሩ። ያንን ፕሪንሲፕል አፕላይ በማድረግ ለኛ መብራት አቅርበውልናል። ይሄ ምንድነው? ፕሪንሲፕል ነው። ነገሮች የሚሰሩበት፣ ነገሮች የሚደረጉበት፣ ነገሮች ኦፕሬት የሚያደርጉበት፣ ፋንክሽን የሚያደርጉበት ነገር ማለት ነው። አሁን እኛ ምን ፈልጋለው? ትሩዝ ማለት እሱን አይደለም እየፈለግን ያለ። እኛ እየፈለግን ያለ ነው እኛን የሚያድን ዕውቀት፣ ከጨለማ የሚያወጣን ዕውቀት፣ የሆነውን የሚነግረን ኢየሱስ የተገኘለትን አያችሁ። ሪጋርድለስ ዊዝ አወር ፐርፐዝ ነው የምናወራው፣ ሪጋርድለስ ኦፍ ዊዝ አይደንቲቲ ነው የምናወራው። ምክንያቱም ሂማኒቲ ሎስት ያደረገው አይደንቲቲውን ነው፣ ሂማኒቲ ሎስት ያደረገው ፐርፐዙን ነው። ስለዚህ ቱ ሴት ፍሪ ሲባል ማለት ነው knowing our identity, living for the purpose that we have been created, ለተፈጠርንለት ዓላማ እና እንደተፈጠርንበት ማንነት የምንመላለስበት እውነትን ማለት ነው። እሱ እውነት ደግሞ ክርስቶስ ነው። እሱን በማወቅ ከሱ ጋር ህብረት በማድረግ በእርሱ በመሞላት ነው ይሄንን ማንነት አቺቭ ማድረግ የሚቻለው፣ ማግኘት የሚቻለው፣ መድረስ የሚቻለው እንጂ ስለ ዩኒቨርስ በማወቅ አይደለም ነፃ የምንወጣው። ስለ ፀሐይ በማወቅ አይደለም ነፃ የምንወጣው። ስለ አእምሮ፣ ስለ ማይንድ እንዴት ነው የሚሰራው ብለን ስለ ማይንድ በማወቅ አይደለም ነፃ የምንወጣው። ስለ ኩላሊት በማወቅ አይደለም፣ ስለ ብልቶቻችን በማወቅ አይደለም ነፃ የምንወጣው። ስለ ጨጓራችን እንዴት ይፈጫል የሚለው ዕውቀት አይደለም ነፃ የሚያወጣ። የኛን አናቶሚ፣ የኛን ባዮሎጂካል
አይደለ ምንድነው እያንዳንዱን ዑደቶቹን ስርዓቶቹን በማወቅ አይደለም። አሁን ብዙ ሰዎች እውነት የሚመስላቸው ምንድነው ማይንድ እንዴት ነው የሚሰራው፣ ማእምሮ እንዴት ነው የሚሰራው ማለት ሳይኮሎጂካሊ እንዴት ነው የሚያደርገው፣ እንዴት ነው ስቶር የሚያደርገው፣ እንዴት ነው የሚያስበው። ማይንድ ስንት ክፍሎች አሉት? ኮንሽስ ማይንድ አለ፣ ሳብኮንሽስ ማይንድ አለ። ኮንሽስ ማይንድ ምን ይሰራል? ሳብኮንሽስ ማይንድ ምን ያደርጋል? ሳብኮንሽስ ማይንድ ከማን ጋር ይገናኛል? እንዴት ነው ዳታውን ስቶር የሚያደርገው? እነኚህን በማወቅ ነፃ አንወጣ። አንደኛ የነገሩንም ያሉት ነገሮች ቱ ዋት ኤክስቴንት ትሩ ስለመሆኑ አናውቅም። ሁሉም ነገሮች ግብት ናቸው። ሁሉም ነገሮች መላምቶች ናቸው። መላምቶች ናቸው። እሰነና ሴምሽን ነው። ምክንያቱም ሳይንቲፊካል ወርልዱን ወይም ሪሰርች ወርልዱን ብናይ አንድ ጊዜ አንድ ነው የተባለው ነገር ከሆነ ጊዜ በኋላ ዲስፕሩቭ ይደረጋል። ኤቭሪ ቲዮሪ ዲስፕሩቭ ይደረጋል ማለት ይሻሻላል፣ ሪፋይንድ ይደረጋል። የተባሉት መላምቶች ሁሉ ማለት ስለ አእምሮ ብዙ ተብሏል። አሁንም ገና ብዙ ነገር ሪሰርች ወይም ሳይንሱ አልደረሰበትም አይደለ? እና ወገኖቼ ዛሬ ሜታፊዚክስ የሚነግረን ነገር አለ፣ ኳንተም ፊዚክስ የሚነግረን ነገር አለ። እነሱ አይደሉም ትሩዞች። ትሩዝ ማለት ጂሰስ ነው። ለሰው ልጅ እውነት ክርስቶስ ነው። ክርስቶስን ስናቅ ዊ definitely know that why are we here። ለዚህ ነው ሲነግረን እሱም ከየት እንደመጣው አውቃለሁ፣ ወዴትም እንደሚሄድ አውቃለሁ። እኔ የምነግራችሁ ነገር እውነት ነው አለ። because I know the source I know ወዴትም ሪተርን እንደምናደርግ። እኛ ከየት እንደመጣን የሚያውቅ እሱ ብቻ ነው። ለምን እንደመጣን የሚያውቅ እሱ ብቻ ነው። የመጣንበትንም ዓላማ እንዴት መኖር እንዳለብን የሚነግረንም የሚያሳውቀንም እሱ ብቻ ነው። he is our standard, he is our ምንድነው የሚባለው ምንድነው we are his reflection። እሱን በማወቅ ነው ትራንስፎርም የምናደርገው የምንለወጠው፣ በተፈጠርንበት መልክና ልክ በመኖር በደስታና በሰላም በክብር መመላለስ የምንችለው። ስለዚህ እውነት ወገኖች የሆነ መረጃ አይደለም፣ የሆነ መረጃ አይደለም፣ መረጃ አይደለም። ወደ ስትራክቸር ያለው ፓተርን ያለው ምንድነው ናውሌጅ የምንለው ነገር አይደለም። እውነት ፐርሰን ነው። ያን ፐርሰን ክርስቶስ ነው። እና ይህንን ስነግራችሁ በብዙ ደስታ ነው፣ በብዙ ቦልድነስ ነግራችኋለሁ። አዎ አይ ኖ አንደርስታንድ። ብዙዎች ሞክ እንደሚያደርጉበት በዚያ ብለው እንደሚስቁበት፣ ምክንያቱም ያለሁት ፖስት ሞደርን ኢራ ውስጥ እንደሆነ አውቃለሁ። እውነት ክርስቶስ የሚባለው ነገር ለብዙዎች ቦርድ እንደሆነ አውቃለሁ። እንደሰለቻቸው አውቃለሁ፣ እንደታከታቸው አውቃለሁ። ግን I cannot help them. This is a truth. Truth is Christ. Thank you. እግዚአብሔር ይባርካችሁ።